ሰላም እንደናችሁ ሁላችሁም ሰላም ብያለሁ። I think after 3 months or 80 days ያ ሶስተኛ ወር 3 ወር ማለት ይቻላል I'm back ብለናል። I think በመሃል ላይ አንዳንድ ነገሮችን ስለነበር ነው ከዩቲዩብ ለመጥፋት የተገደድነው። ያ ups and downs ነበሩ። አንዳንድ ነገሮችም በመሃል ላይ ተፈጥሮ ነበር ሰው ለዛ ነበር ትንሽ ከዩቲዩብ ራቅ ያልነው። ስቲልና እንግዲህ ምናልባት ፈጣሪ ከፈቀደ ኮንሲስተንት ለመሆን እንሞክራለን። ካልተቻለም ግን አትሊስት እንደዚህ በመሃል ላይ ብቅ እያል አንዳንድ ሀሳቦችን ጣል ለማድረግ እንሞክራለን ማለት ነው። ኤኒዌይ ዛሬ የካቲት 30 2018 ሰኞ ቀን ማለት ነው ቪዲዮ እየቀረጽን ያለነው። አንዳንድ ሀሳቦችን እንድናወራ ነው የፈለኩት። አንዳንዴ ከህልም ርቆ ሌላ አቅጣጫ ሌላ ሎኬሽን መመልከት ወይም ወደ ሌላ ስራ ላይ መግባት ትንሽ ይከብደኝ ነበር በፊት እና ምናልባት ወይ ሃርድ ትሩዝ የምንላቸው ነገሮች እንድናወራ ነው። ስለዚህ በቃ እውነታዎችን ቢመረ ነው እንደ ወንድ መቀበል ያለብን እውነታዎች እንድንቀበል ነው። ለ4 አመት በጣም ስትራግል ሳደርግበት እንዲሁም ደግሞ በጣም ብዙ ነገሮችን ኢንቨስት አድርጌበት ታይም ገንዘብ አንዳንድ ነገሮች እንደዚህ ብቻ ኢንቨስት አድርጌበት ለፋሽን ጀስት ድሪም አለ አይደል ለዛ ብለን ኑረናልም ታግዬም አውቃለሁ እና this year ለፈጣሪ ፍቃድ ነው ከህልም ውጭ እየተንቀሳቀስን ያለንበት ይር ነው። አይሃም የሆነበት ምክንያት ያው ምን አለ መሰላችሁ አንዳንድ ነገሮችን በጣም ትገፉና የሆነ ምርጫ ላይ ትደርሳላችሁ። ያ ምርጫ ምን አይነት ምርጫ መሰላችሁ? ከዛ ጊዜች አንድም ሰዓት ወይም አንድም ቀን አንድ ሳምንትም ሊሆን ይችላል አይደለም ኤኒ ታይም ሊሆን ይችላል ብቻ ግን የሆነ ፑሽ ማድረግ የምታቆሙበት ታይም ይመጣል። ያ ማለት ያው ተስፋ መቁረጥ ሳይሆን እንዴት አለ መሰላችሁ ትገደዳላችሁ። ለመኖር ሲባል ደግሞ ግዴታ አንዳንዴ ብዙ እንደ ወንድ ልጅ ብዙ ነገሮች ማድረግ ይጠበቅብናል። ያ ማለት በገንዘብ መስራት እንዳለብን እናምናለን በዚህ እድሜያችን። በቃ አንዳንድ ወጪዎቻችን ራሳችን መቻል ራስን ችሎ መቆምም ትልቅ ነገር ነውና ህልም ለማሳደድ አንዳንዴ ምን ይሆናል በጣም ይሄ ሌክዠሪ ነገር ይሆንብናል። ለምን መኖርም ስላለብን ምን አይነት ምርጫ ወይ ህልም ትመርጣለህ ወይ ደግሞ ሌላ ያንተ የማይመጥንም ስራ ቢሆን ያን ስራ ሰርተ ደግሞ ሰርቫይቭ ለማድረግ ይህንን ዓለም ይህንን ህይወት ይህንን ትግል ሰርቫይቭ ለማድረግ የቱን ትመርጣለህ ነው ትልቁ ጥያቄ። እንደዚህ አይነት ጥያቄ ውስጥ ነው የገባሁኝ። እንዳልኳችሁ ያው በጣም ኢንቨስት አድርገን ሰራበት የነበረው ያው ፓሽን የምንለው ድሪም የምንለው ነገር የምንፈልገውን ያክል ሪዋርድ መስጠትም አልቻለም። ያው እኛ ጋር አንዳንድ ሚስቴኮች እንዳሉ ሆኖ ግን 4 አመት ቀላል አይደለም። ያን ነገር አድርገን ከዚህ በኋላ ፑሽ ለማድረግ በጣም እንቸገርበት አይነት ስታተስ ውስጥ እንደርስ ነው ያው መልቀቅ ግዴታ ነውና ለጊዜውም ቢሆን ኦልሬዲ ከዛ ነገር ውጭ ሆነን ወደ ሰርቫይቪንግ አይነት ሞድ ገብተን ሌሎች ስራዎችን እየሰራን እንገኛለን። ፈጣሪ ሲፈቅደው ነገሮች ተመቻችተውልን ምናልባት በኋላኛው እድሜያችን ወደዛ ስራ ተመልሰን እንግዲህ ለመስራት ነው እቅዳችን። ባለው እንግዲህ ሙሉ ለሙሉ በዛ ስራ ላይ በፋሽን ላይ መቆየት ተስፋ መቁረጥ ሳይሆን ያው አንዳንድ የገንዘብ ነፃነቶችን ስናውጅ ተመልሰን እንግዲህ ያን ስራ እንሰራለን ብዬ ተስፋ አደርጋለሁ። ኤኒዌይ ከድሪም ውጭ ያለ ላይፍ እንዴት ይመስላል፣ ከፋሽን ውጭ ነው ስራዎች እንዴት ይመስላሉ የሚለው ነገር ነው። ለምን አንዳንዴ ከፋሽን ውጭ ያሉ ስራዎች ብዙ ጊዜ አይጥሙንም ነበር። በተለይ ፋሽን ላይ ድሪም ላይ ሀስል እያደረግን ያለን ሰዎች ከፋሽናችን ውጭ ወጣ ብለን ያሉ ስራዎችን ኢቭን ሰው ራሱ አፕሮች ቢያደርገን አንቀበላቸውም። እንደዚህ አይነት ስራዎችን ማለት ብዙም ቦታ አንሰጣቸውም። በቃ ያቺ ድሪማችንና ፓሽናችን እሷን ደፍርጥርጡ አድርገን እሷን እየታገልን ጀስት ላይፍን መከተል ነበር ምን ፈልገው በዛ ፓሽን ውስጥ ያለን። ግን እኔም በመጀመሪያም ብዙ ስራዎች እንደዛ ኦፖርቹኒቲዎች ሲኖሩ የገፋዋቸው ነበሩ በታይሙ ጀስት ድሪም እና ድሪም ብዬ ነበር።
ዘን እንደዚህ አይነት አጋጣሚዎች እንደዚህ አይነት ሲቹዌሽኖች ሲፈጠሩ ግዴታ አንዳንዴ የመረጥነው ሳይሆን ህይወት ራሷ ታስገድደናለችና ከዛ ውጭ ያለው ላይፍ እንዴት ነበር የሚለውን ነገር የተወሰነ ዳሰሳ እናደርግና አንዳንድ ሀሳቦችን በዛው እናነሳለን። ያው ጭራሽ የማላስበው ነገር የቅጥር ስራ ነበር። ያው እንደ ወጣትነት በመሀል ላይ አንዳንድ ሀሳቦችን አንዳንድ አይዲያዎችን እንደዚህ ሰምተናልም አንዳንድ ነገሮችንም እንትን ብለናልም። ምን ቢባል ለምሳሌ ትምህርት ላይ ተምረን ወይ የሆነ ነገር ብለን ምን አለ ከደሞዝ ያለፍንበት ደግሞ ጥሩ ተመራቂ ሆነን ጥሩ ውጤት አምጥተን ለመቀጠር ነው። ጀስት አፍተር ዴስቲኔሽኑ ብዙዎቻችን እንደዛ ነበር የምናስበው። ያ ነገር ኤርሊ ሃይ ስኩል ሆነን ስናስበው በእኔ ሲቹዌሽን ከዚህማ ካሁኑ ስራ ላይ ምንገባ ይሻላል የሚለው ሀሳብ ጀስት ፓሽን ማሳደድ ይሻላል በሚለው ውሳኔዎችና ሀሳቦች ነበር ወደዛ የተመለስነው። ይሄ ስላለ ይሄ አፍተር ኦል ቅጥር እንዳለ የትምህርት መጨረሻው ቅጥር ወይም ደግሞ የተሻለ ደሞዝ ማግኘት እስከሆነ ድረስ ፓሽንን ካሁኑ ያፈጀና መጥፈሽተን እሱን እናሳድድ እያልን እና የቅጥር ሀሳብ በዛ መልኩ በቃ ካምራችን አጥልተን ነበር ማለት ነው። እንደኔ አጥልቼው ነበርና ጭራሽ ተቀጥሬ እሰራለሁ የሚል ሀሳብም አልነበረኝም። ባለው ሀስል ማክሲመም ቢፈጅ 2 አመት 1 አመት ወይም ከዛ በኋላ ነገሮች ይስተካከላሉ ብዬ ነበር ሀሳቡ። ለካ ነገሮች እኛ እንዳሰብናቸው አይደለም የሚሄዱት። በፈጣሪ መንገድ የራሳቸው የቻሉ ወይዎች አሉት። ሳላስበው በዚህ ሲር ያው አንድ ቁጥር ስራ ላይ ነው እያሳለፋለሁት። ደስ ይላል አይልም እውነት ለምናገር ያንንም እንደፈራና ፍራቻዎች ስቲል ነው አንዳንድ ሳይኖችን እናያለን በቅጥር ስራ ላይ። ለምን የጊዜ ነጻነት ማጎጃችንም አንዳንድ ነገሮች በኃላፊነት ውስጥ ናችሁ። ጀስት በኃላፊዎችም ከናንተ ከበላይ ሰው ኖሮባችሁ በዚህ ወጣ በዚህ እንትን አርግ የሚባል ነገር ያለ ነው። ዘኔም የህይወት አንዱ አካል ሆኖ እየቀጠልና ምን ነገር ሆኖ ግን ጀስት ደግሞ እቺ የጊዜ ነጻነቷን ለማወጅ ሳይድ ሀስሎችን አላቆምንም እየተፈጨረጨር ነው። ያው ከፈጣሪ ጋር ነገሮች ሚስተካከሉ ከሆነ ደግሞ በዛው ራሳችን ችለን እንወጣ ይሆናል። ኤኒዌይ ግን ጀስት ዊዛውት ድሪም እንዴት ነው እየተኖረ ያለው የሚለው ነገር ፊሊንጉና ስሜቱን ለማጋራት ያክል ነው። እና ይሄም የህይወት አንዱ አካል ነው፣ የህይወት አንዱ ፕሮሰስ ነው። እየታገልነው ነው። ፈጣሪ ፈቅዶ ደግሞ የተሻለውን ቀን ያመጣል ብዬ ተስፋ አደርጋለሁ። የቅጥር ህይወት ማየት ነው የመሰለ ነገር የለም እና this is without dream without passion ትንሽ የሆነ ውስጣችን ቅርቅር የሚለው ነገር አለ። እውነት ለመናገር ማለት የሆነ ባዶነት ስሜት የሚሰማል። ግን ደግሞ አንዳንድ ግዴታ እንዳልኳችሁ መልቀቅም ስላለባችሁ ነው የምትለቁት። ወዳችሁ ሳይሆን ተገዳችሁ የሚሆንበት ታይም ስላለ ያ ነገር አለ። anyway እንዳልኩት ነው ፓርት ኦፍ ላይፍ ስለሆነ አንዳንዴ የምንፈልገው አይነት ዴስቲኔሽን ለመድረስ የትኛው መንገድ እንደሆነ ክሊር የሆነ እይታ ባይኖርም ግን አንዳንዴ ይሄን ፕሮሰስ ከሆነ ግዴታ አክሴፕት ማድረግ አለብን። ችግሩ እዚህ ከቆየን ነው ከባዱ ነገር። እዚህ ላለመቆየት ደግሞ እንዳልኳችሁ ሳይድ ሀስሎች ግዴታ ያስፈልጋሉ። ከዩቲዩብ ለመራቅ የተገደድኩት አንዱ ሁኔታ ነው። ቲክቶክ ምናምን እንኳን ኦልሬዲ ካቆሙ ስንት ጊዜ 1-3 ወር ምናምን ነገር ሆነኛል። አፕኑ ራሱ ደልቼዋለሁ እውነት ለመናገር ያ ጀስት ይሄ ብዙ ጥያቄዎች ተነስተው ነው ይሄንንም ለማቆም እንዲቀላል ነው አላችሁ። ፓሽንን ሳይድ ሀስል ወይ ደግሞ ድሪምን እንደ አመት የለፋችሁበትን ለማቆም ቀላል ነው አላችሁ። ትንሽ ከበድ ይላል። ትልልቅ ጥያቄዎችንም ለራሴ ጠይቄ ነው ወደ ዘይነት ውሳኔ ውስጥ የገባሁኝ። ላይክ ምን አይነት ጥያቄዎች ብትል after 5 years 10 years ዘን በዚህ በድሪሚ ወይም ደግሞ ፓሽኒ በሚለው ሙያ ላይ እንደዚህ አይነት ጥያቄዎችን መመለስ እስኪያቅተኝ ድረስ ራሴን በደንብ ጠይቄው ነበር። ማንነት ጋር የሚነሱ ጥያቄዎችን ጠይቄ ነበር። ጀስት እንደ ናቲነቴ ምን የሚያሳጣኝ ነገር አለ፣ ምንስ የሚያስገኘኝ ነገር አለ የሚለው ነገር ሀሳቦችንም በዛው አንሸራሽሬ ጠይቄው ነበር። እንዳጋጣሚ ነው የቲክቶክ እንኳን ጀስት ለድሪም ተብሎ ጀስት እንደ ድልድይ ብዬ ነበር የጀመርኩት እንጂ ቲክቶክ ላይ በጣም እንዲህ ኢንፍሉዌንስ ኢምፓክት መፍጠር አላማውም ቅድም የለኝም እውነት ለመናገር። ለዩቲዩብ ጀስት እንደ ድልድይ ቢሆነኝ መሸጋገሪያ ቢሆነኝና ኦዲየንስ ቢልድ ማድረጊያ አንድ ወይ ከሆነ ብዬ ነበር። ትንሽ ኦርጋኒክ ሪቹ የሱ አሪፍ ስለሆነ ዛን ቲክቶክ ላይ ብዙ ጥያቄዎችን ሚስ አንደርስታንድ አደረገኝ። አንደኛ ከማንነት ጋር የሚያያዙ ጥያቄዎችን
ሁለተኛ ነገር ደግሞ ጀስት ትሬንዱ ላይ ያለው ነገር ውስጤን በጣም ረበሸው። ከምንም በላይ ውስጤን በጣም እቺ አንድ ምን አለች ነገር መሰላችሁ እንደ ወንድ ልጅ ትልቁ ነገራችን እቺ የውስጧን ሰላም የውስጣችንን ሰላም ማጣት አንፈልግም ከምንም በላይ። ይሄ አብዛኞቻችን ሐሳብ ነው ብዬ ተስፋ አደርጋለሁ። ለምን እቺ የውስጣችን ሰላም የውስጣችን ገታችን በጣም ሲረበሽ በጣም ሲጨናነቅ ብዙ ሳይኖችን ያሳየናል፣ ብዙ ነገሮችንም ያመላክተናል። ሶ ያ ነገር ላይ ብዙ ጥያቄ ተፈጠረ። እንዳልኳችሁ በቃ እውነታውን ያክል ለላይክም ለቪውም አይነት ምን ነው አይነት ላይፍ ውስጥ ገባሁኝ። ጀስት ላይክ ከሌለ ምናምን መጨነቅ፣ ቪው ካልታየ ቪዲዮ መጨናነቅ ምናምን ነገር እሱም የስራው አንዱ አካል ነው። ግን ዋይ ለምን እንዲህ ይሆናል? ያ ነገር ሲፈጠር ያው ከዛ አንግል ከአንዳንድ ጥያቄዎች አንግል ነገሩ እንደማይሆን ሲገባኝ ነው ጀስት ለማቆም የተገደድኩት። ጀስት በዛኛው በኩል ደግሞ እንዳልኳችሁ በፓሽን ደግሞ በጣም ብዙ ኢንቨስትመንት ይፈልጋል። ያን ማድረግ ደግሞ አክሰሱን ያው ገና ኤርሊ እየተፍጨረጨነ ያለ ሰዎች ስለሆነ ለዛ ነገር ያው ለማቆም ተገደናል። ኤኒዌይ ከዚህ ውጭ እንውጣና ሌሎች ሀሳቦችን እናንሳ። ምን አይነት ሀሳቦችን እናንሳ መሰላችሁ? ጀስት እንደ ሀያዎቹ እድሜ ከእድሜ አንፃር ጀስት ከአንዳንድ ህይወት አጋር እንደ ወጣትነት ሌላኛው ደግሞ ጀስት ደግሞ እንደ ፊውቸር ድሪሞች ምን አይነት ሀሳቦችን እናስባለን ከሚለው ጀስት ሼር የሚያደርገን ኮመን የሆነ ሀሳቦችን ለማንሳት ሞክራለሁ። ላይክ በሀያዎቹ እድሜ ምን አይነት አስተሳሰቦች ምን አይነት ሀቢቶችን ብንገነባ እንዴትስ ብንሆን ጥሩ ነው የሚለውን ነገር እናንሳ። አረፍ ብለን እናወራ። ጠዋት ላይ አይነት ደስ ትላለች አየሯ ትንሽ። እርግጥ አንዳንድ ሀቢቶችን በዚህ ሀያዎቹ ቢልድ ለማድረግ ሀሳቦች ሳይሆን ተግባሮች የሚያስፈልጉበት ኤጅ ነው ብዬ ነው የማስበው። ሀያዎቹ በተለይ በጤናችን ፊቸር ላይፋችን ላይ ዲፔንድ ኦን አድርገን ነው እነዚህ ሀቢቶች ቢልድ የምናደርጋቸው። ላይክ እንደምን ያሉ ሀሳቦችን ብንል ለምሳሌ በጤና ላይ የስፖርት ሀቢት ቢልድ ማድረግ ያስፈልገናል። የነች ያክል በሳምንታት ጊዜ መድበን የሚሆን ይችላል ሰዓታት መድበን አንዳንድ ሀሳቦችን ቢልድ አድርገን የስፖርት ሀቢት ቢልድ ማድረግ አለብን ነው። እኔ እዚህ ጋር አሁን ሳወራ እውነት ለመናገር ጥንካሬ ኑሮኝ ደግሞ እያደረኩት ነው ማለት ሳይሆን እነዚህ ሀሳቦች ብናደርግ አንዳንዴ ያ አድርገን ብናወራ መልካም ነው። ግን ደግሞ ሙሉ ለሙሉ አደርጋቸዋለሁ ማለት አይደለም። ሀሳቡ ግን ማንሳት ግዴታ ይለኛል። አትሊስት የሚያየው ሰው ይጠቀምበታል ብዬ ስለማስብ። ሁለተኛ ደግሞ ጀስት ማንበብ ኢንፎርሜሽን ማጣት ሳይሆን የማንበብን ጥቅም የምናውቀው ሞር ቴስት አድርገን ነው የነገሩን ጣፋጭነትን ምሬት የምናውቀው። ሶ ትንሽም ብትሆን አሁን እንደኔ ማንበብ ማትወዱ አይነት ሰዎች ብትሆኑ ትንሽ መፍትሄ የምትሆነው 5 ፔጅ 2 ፔጅ 10 ፔጅ ብትሆን የሚገዛን ሀሳቦች ሞር መጀመሪያ መጽሐፍ ሳንመርጥ ለማንበብ እንሞክር። ዘን በኋላ ላይ ደግሞ ራሳችን የሚጠቅሙንና ኒቾችን እየመረጥን ለማንበብ እንሞክራለን። ሶ 5 ሆነ 10 አይነት ፔጆች የማንበብ ልምዳችን እንትን ብንል በኋላ ላይ ፊውቸር ላይፍ በስተርጅናም እንኳን የሆነ ሀሳብ ለማውራት እንኳን ምናወራው አይነት ሀሳቦች አናጣም። ምክንያቱም በወጣትነት የተሰበሰበ ኢንፎርሜሽን ነው በኋላ ላይ ኢንተርፕሬት የሚደረገው። ዘን ሌላኛው ሀቢት ምን ይኖራል? የስራ ሀቢት ግዴታ ይላል። ያው እሱ ወሳኝነት ነው። ከምንም በፊት መጀመሪያ ላይ ማስቀደም ያለብኝ የስራ ሀቢት ነው። በቃ ሃርድ ወርከር መሆን አለብን እንደ ወንድ። አንዳንድ ፈታኝ ጊዜያቶች ሲመጡ እነዛን ፈታኝ የሆኑ ጊዜያቶችን ለመቋቋም ስፒሪቹዋሊ፣ ፊዚካሊ፣ ሜንታሊ አትሊስት ያን ነገር የምንቋቋምበትን ቢልድ ማድረግ ይጠበቅብናል። በዚህ በሶስቱ ነገር ሃርድ ወርከር መሆን አለብን እንደ ወንድ ልጅ። ሶ አሁን ፌስ የምናደርገው በእነዚህ በሶስት መንገድ ነው። ይህን ነገር ላይ ደግሞ ጠንክረን እነዚህ ሶስት ነገሮች ላይ ካልሰራን ስፒሪቹዋሊ መንፈሳዊ ህይወታችን ላይ ካልሰራን፣ ፊዚካል ላይ ካልሰራን፣ ሜንታሊቲ ላይ ካልሰራን ሜንታሊቲ ያው በጣም የውስጥ ህመም ሰላም እስከመጣ ድረስ ያደርሰን ይችላል። ለምን በትንሿ ነገር እንጨነቃለን። ትንሽ የሆነች ስትራግል ትመጣ ፍራቻና እንትን መስካንም በላይ ታውቁታላችሁና ያ ነገር እንዳይፈትነን። ፊዚካሊ ደግሞ ያው መፈለጥ ያለበትን ፈልጠን መቆረጥ ያለበትን ቆራርጠን ቢሆን ይችላል። እጃችን ፊዚካሊ ሰውነታችን
ፔኑን አክሴፕት የሚያደርግበት አይነት ወይ ብንችል ቢልድ ማድረግ አለብን። ስፔሻሊቲ ላይ ግን ያው ከምንም በፊት ዋናው ነው ትልቁ ነገር እሱ ነው። ይሄ መንፈሳችን ላይ መንፈሳዊ ህይወታችን ላይ ማንን መደገፍ እንዳለብን የፈጠረን አምላክ ተደግፈን ለሱ ነገሮች እንደሚቀሉ እሱን እየለመንና እየተማጸን በሱ በኩል ነገሮች ቀላል እንደሚሆኑም እያመንን ከምንም በላይ የሚረዳን ትልቁ ኃይል እሱ እስከሆነ ድረስ ዛሬ ጠንከር ማለት ይጠበቅብናል ማለት ነው። ወጣትነት ላይ እነዚህ አይነት ነገሮች ላይ ትኩረት አድርገን ከሰራን ሌላ ሀሳቦችን አንሳ። ለምሳሌ ተቃራኒ ጾታ አትራክሽን ላይ ወይ ደግሞ የተቃራኒ ጾታ ስሜት መፈተን ይህም አንዱ የህይወት አካል ነው። አፍተር ፊውቸር ላይ የምናስባት አይነት ሴት ምንመኛት አይነት ሴት ስራው ካሁኑ ነው የሚጀምረው። መጀመሪያው የሚጠበቅብን ራሳችን ላይ መስራት እንዳለብን ሁሉ ይህም የህይወት አንዱ አካል ነው። ነገር ላይ ትዳር መስርተን ቤት መስርተን የሆነ የምናስቀጥለው ሌጋሲ መኖር አለበት። ለዛ ሌጋሲ ደግሞ ትክክለኛውን ሴት መምረጥ እንደ ወንድ ልጅ በጣም እንፈተናለን፣ እንቸገራለን። ምናልባት ጥበቡና ኃይሉን ኤክስፒሪየንስ ካላቸው ሰዎች ብንጠይቅ ብንማር ያው ነገሮች ሊቀሉልን ይችላሉ፣ ግን እንደምናስበው አይቀልም። እውነት ለመናገር አንዳንዴ ልምድ ራሱ መልኩ የሚያስተምረን ነገር አለ። ከምንም በላይ ሰው ከቃል ከሚነገረን በላይ ተግባርና ልምዳችን ኤክስፒሪየንሳችን ብዙ ነገር ያስተምረናል። እንደ ወንድ ደግሞ ያው መጀመሪያው የሚቀድመው ያው የሰዎችን ኤክስፒሪየንስ መጠየቅና ከሰዎች ኢንፎርሜሽን መጠየቅ ነው። ምን አይነት ሰው ልምረጥ የሚለውን ነገር። ሁለተኛ ደግሞ በቃ አትሊስት ሳይኑን ፈጣሪ እንዲያሳየን ነገሩ ላይ እንዲገለጥልን ያቺ ሴት ትክክለኛ ሴት ናት የሚለውን ነገር እንግዲህ ከፈጣሪ መለመን ነው። ምንድነው ይባላል፣ አንድም አባባል አለ፣ መልካም ሴት ከፈጣሪ ናት የሚባል ነገር አለ አይደል? እንደዚህ አይነት ስሜቶች ይፈትኑናል እንደ ወንድ ልጅ። አንዳንዴ ትክክለኛ ሰው ባለመምረጥ ታይም ብዙ ነገሮች ዌስት ማድረግ አለ። ምናልባት ለአንዳንዶች ዌስት ላይሆን ይችላል፣ ጀስት ትራይ ኤንድ ኤረር ነው ብሎ ሊሞክሩ ይችላል። በራሱ ደግሞ ትራይ ኤንድ ኤረር ላይ ደግሞ የሚያጋጥሙ ኤክስፒሪየንሶች ለኔክስት ፐርሰን ለኔክስት ሰው ላይ ጽኑ እንዳንሆን ያደርገናል። ራሱን የቻለ ዲስአድቫንቴጅም አለው፣ አድቫንቴጅ እንዳለው ሁሉ ነገር ስላለ እዚህ ጋርም ትንሽ ጥንቃቄ ያስፈልገናል ለማለት ያክል ነው። ይችም ታሳቢ እንድናደርግ ነው። ሁለተኛ ስሜቱ በራሱ ይታገለናል። በጣም ስሜቱ ትንሽ ከበድ ይላል እውነት ለመናገር። ተቃራኒ ጾታ መፈለግ እንደ ወንድ ልጅ ኃላፊነትም አለብን፣ ማሟላት ያለብን ነገሮች እንዳሉ ሁሉ እንደዚህ አይነት ሀሳቦችም ስሜቶችም የሚፈትኑበት ታይም ነው። ያን ስሜት ነው እንግዲህ ማኔጅ ማድረጉ ላይ እንደ ወንድ ልጅ የሚጠበቅብን የምንፈተነው ያን ስሜት እንዴት ማኔጅ አድርገን በተገቢ መንገድ ማስተናገድ አለብን የሚለው ነገር ስራ ይፈልጋል። ይሄንን ታሳቢ እንድናደርግ ነው። እዚህ ላይ ሀሳብ ካላችሁ በዚህ ኮሜንት ላይ መጻፍ ይቻላል። እናንተንም ትልልከኛ በእድሜ ከፍ ያላችሁ ሰዎችም ሀሳቦቻችሁን ሼር እንድታደርጉ እዚህ ጋር አፕሮች አደርጋለሁ ኮሜንት ላይ ማለት ነው። ዘን አፍተር ኦል ዶንት ዳይዝም ያው ትንሽ ነካነካ ያደረኩትኝ ያው ግን ዊዛውት ድሪም መኖርና ወጣትነት እንደ ወንድ ልጅ ሀያዎቹ ላይ ደግሞ በሀያዎቹ እድሜ የምንገኝ ወጣቶች ምን አይነት ላይፎች ምን አይነት ትልቅ ስትራግሎች እንደሚያጋጥሙን ሀሳቦችን ለማንሳት ነው የሞከርኩትም። በዚህ ላይ ሀሳብ ካላችሁ ጀስት ላለመጥፋት ያክል ሀሳብ ሼር ለማድረግ ነው ዛሬ የተመረጥኩት ወደ ቪዲዮ። ኤኒዌይ ነገ ላይ ደግሞ አንድ ስፔሲፊክ የሆነ ሀሳብ እያነሳን ስለዛ ሀሳብ ላይ ዲቴል እየገባን እንወያይበት ኦፖርቹኒቲዎች ለመፍጠር ሞክራለሁ። ለዛሬው ግን ከዛም ከዚህ ነካነካ ለማለት ነው የሞከርኩት። የነገ ሰው ይበለን። መልካም ጊዜ